Check mic off. እሺ ባላችሁበት የክብር እንግዶቹ ገብተዋል። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ መሃላችን ተገኝተዋል። አቶ ጃንጥራር በአዲስ አበባ ከተማ አስተዳደር እዚህ ክብርት ከንቲባ ተወካያቸውን ልከውልናል። ሁለቱንም በቅደም ተከተል የመክፈቻ ንግግር እንዲያደርጉልን ወደዚህ እንጋብዛለን። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ወደ መድረክ ጋብዙልኝ፣ በሞራል ጋብዙልኝ። አላሁ አክበር፣ አላሁ አክበር። እጅግ በጣም የምንወዳቸው የምናከብራቸው እንዳይ ብሌን የምንሳሳላቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ መድረክ እየመጡ ነው። الحمد لله الذي أمرنا بصيام شهر رمضان والصلاة والسلام على نبينا وحبيبنا ولد أدنان وعلى آله وأصحابه الذين بذلوا أنفسهم للإسلام والإيمان. أما بعد، فإن الله سبحانه وتعالى يفعل ما يشاء ويغير إلى ما يشاء ويخلق ما يشاء من يشاء ويقتل من يشاء ويبعث يوم القيامة إن شاء الله تعالى. الله رب العالمين ينعلم صفته لمرواود لمالواود እኩልን ይፈጥራል፣ እኩልን ይገላል። አንዴ ሌላውን ይሰራል፣ አንዴ ሌላውን ይሰራል። ዘንድሮ ደግሞ እንደምናየው ያላየነው ያልሰማነው አዲስ ጉዳይ እየተፈጠረ እያየነው ነው። መጨረሻውን ኸይር አላህ ያድርገው። ለሀገር የሚጠቅም አላህ ያድርገው። ለመንግስት የሚጠቅም አላህ ያድርገው። ለህዝብ የሚጠቅም አላህ ያድርገው። ለዲናችን ለዱንያችን የሚጠቅም እንዲያደርገው አላህን እንለምናለን። ይህ የዛሬው ተግባር በሀገራችን ከዚህ ቀደም ያልተከሰተ ያልታሰበ ያልተጠመተ ነገር ስለሆነ በጣም ደስ የሚል ዝግጅት ነው። በጣም መልካም ዝግጅት ነው። አገራዊ ዝግጅት ነው። ህዝባዊ ዝግጅት ነው። አዘጋጆቹን ከፍ ያለ ምስጋና በህዝቡ ስም ላቀርብላቸው እወዳለሁ። እንዲሁም መንግስታችንን በተለይም መሪዎቻችንን የአዲስ አበባን ምክትል ከንቲባ እንደዚሁም ደህንነቶቻችን፣ ፖሊሶቻችን፣
መከላከያዎቻችን በእናንተ ስም ከፍ ያለ ምስጋና ላቀርብላቸው ይገባል። ሌላው ዛሬ እንደምናየው ዛሬም አንደኛ ዒድ ነው። ነገም ደግሞ ሁለተኛ ዒዳችን እንደተዘጋጀ እንደቀረበ እያየነው ነው። አላህ የነገውንም ሆነ የዛሬውን ዒዳችንን በሰላም እንዲጨርስልን አላህን እለምናለሁ። ለአላህ ምስጋና አቀርባለሁ። ሌላው እንግዲህ በተረፈ እንደዚህ ያለ ዝግጅት ላዘጋጁ ኃላፊዎቻችን እንዲሁም ላዘጋጆቹ ወንድሞቻችን እህቶቻችን ከፍ ያለ ምስጋና እያቀረብ ግን ለአንድነት፣ ለሰላም፣ ለልማት እንድንዘጋጅ ወንድሞቻችን እህቶቻችን አደራላለሁ። በመሪዎቻችን በጎናቸው ቁመን አይዟችሁ በርቱ እንድንላቸው አደራላለሁ። ወደፊት የቀረበው ደግሞ ይሄ ህዝባዊ አገራዊ መንግስታዊ ቃለ በጥሩ እንድንሳተፍ በጥሩ እንድናሳልፍ በሰላም እንድናሳልፍ እንድንከባበር እንድንተባበር ለበላያችንን እንድናከብር ለበታቻችን እንድናዝን አደራዬን ማስተላለፍ እፈልጋለሁ። አገራችን ሰላም ትሁን፣ አገራችን አማን ትሁን፣ በሰላም ይለቅ እንላለው። አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። አሁን እንግዲህ ወደ ዱዓ እየተጋበዝኩ ነው። ንግግሩ በጣም አላረዝምም፣ የፊጥር ሰዓት ስለሆነ ብዬ ነው። አገራችንን አማን አላህ ያርግልን። አገራችንን ሰላም አላህ ያርግልን። አንድነት አላህ ይስጠን። እንተባበር፣ እንከባበር፣ እንመካከር። ይህን ለሀገራችን ጠባይ አቋም አላህ ያርግልን። ወደ ልማት የምንጓዝ አላህ ያርገን። ሀገራችንም ከፍ ብላ የምትታይ አላህ ያርገን። ህዝባችንም መብቱ የተከበረ የጠና የጎለበት አላህ ያርግልን። አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ያ መውላና እስተጂብ ዱዓና ያ መውላና 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 ሐጂ ዑመር ኢድሪስን ከልብ እናመሰግናለን። እድሜያቸውን የማቱሳላ እንዲያደርግ ዱዓ አድርጉላቸው ሁላችሁ። የአዲስ አበባ ከተማ አስተዳደር ክቡር አቶ ጃንጥራር አባይ ምክትል ከንቲባና የመንግስት አገልግሎት ሰጪ ተቋማት አስተባባሪ እባክዎትን ወደ መድረክ ይምጡልን። አቶ ጃንጥራር ክቡር አቶ ጃንጥራር አባይ ወደ መድረክ ጋብዙልን። በአዲስ አበባ ከተማ አስተዳደር ምክትል ከንቲባና የመንግስት አገልግሎት ሰጪ ተቋማት አስተባባሪ ናቸው። እሳቸውን በክብር ወደ መድረክ ጋብዙልኝ። ሞራል ያስፈልገኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የተከበሩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ ሱልጣን አማን ኤባ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበራችሁ
የእስልምና እምነት ተከታይ ወገኖቻችን፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ታላቁ የረመዳን ጾም የማጠናቀቂያ ወቅት በሚከናወነው የፈጥር ፕሮግራም በዚህ በአዲስ አበባ ከሜክሲኮ እስከ ባምቢስ በተዘረጋው ጎዳና ላይ ከወገኖቻችሁ ጋር በመሆን ፕሮግራሙን ለማከናወን የመጣችሁ ወንድምና እህቶች፣ አባቶች፣ እናቶች እንኳን በደህና መጣችሁ። እንኳን ለ1442ኛው የኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ ለማለት እወዳለሁ። ውድ የእስልምና እምነት ተከታይ ወገኖቻችን፣ እንደሚታወቀው ታላቁ ረመዳን ጾም ህዝበ ሙስሊሙ ከፈጣሪው የሚታረቅበት፣ ፍቅርና ወንድማማችነት አንድነት የሚረጋገጥበት፣ ከየትኛው መጥፎ እሳቤ የሚራቅበትና ከፈጣሪ ጋር የሚታረቅበት ታላቅና ቅዱስ የጾም ወቅት ነው። ጾሙን በሰላም አጠናቃችሁ እንኳን ለዚህ ዕለት በድጋሚ አደረሳችሁ። ውድ ወንድሞቻችን፣ እህቶቻችን፣ የእስልምና እምነት ተከታይ ወገኖቻችን፣ የጎዳና ላይ አፍጥር ፕሮግራም በሀገራችን በተለያዩ ከተሞች በሰላማዊ ሁኔታ ሲካሄድ የቆየ መሆኑን ሁላችንም ስንከታተል የቆየን ሲሆን እስልምና እምነት ምን ያክል ሰላምን የሚሻ ወገን ያለበት መሆኑን እንገነዘባለን። ይህ ፕሮግራም በአዲስ አበባ ለማከናወን የታሰበበት ዕለት ከዛሬው ቀን አንድ ቀን ቀደም ብሎ የነበረ ሲሆን በፕሮግራም ያለመናበብ ችግር ሳይካሄድ ቢቀርም በዛሬው ዕለት እጅግ በአማረና ለሌላው ዓለም አስተማሪ በሚሆን መንገድ ሪከርድ የሰበረ የፈጥር ፕሮግራም ማካሄድ ተችሏልና እንኳን ደስ ያላችሁ እላለሁ። ሀገራችን ኢትዮጵያ እንዲሁም የሁላችንም መዲና አዲስ አበባ የፍቅር ከተማ ናት። ሁሉም እምነቶች ምዕመናቸውን በፈለጉት መንገድ በነፃነት የሚያስተምሩበት፣ እምነቶች የሚተባበሩበት፣ አንዱ ለአንዱ ሽቃንና ከላ የሚሆኑባት ከተማ ነች። እምነትን በግል ይዞ የሌላውን በማክበር የራስን ለማክበር ይህ ፕሮግራም እንዲሳካ ከጎናችሁ በመሆን በጎ ላደረጉ የክርስትና እምነት ተከታዮችን ጭምር ምስጋና ልናቀርብላቸው ይገባል። ሀገራችን ኢትዮጵያ እንዲሁም መዲናችን አዲስ አበባ የብዝሃ እምነት ቋንቋ ሀገር እንደመሆኗ በቀላሉ ሰዓት መጫን ይቻላል ብለው ለሚታትሩ ግብዞች የእምነት አባቶቻችን እንደማይሆን አሳይታችኋልና ክብር ይገባችኋል። ከተማችንን በጋራ በወንድማማችነት በፍቅር የማበልጸግ ሕልማችን የሚሆነው ስንከባበር፣ ስንተሳሰብ መሆኑን አንዘነጋም። ይህ መከባበራችንና ፍቅራችን የሚያስቀናቸው አካላት ሁሌ ይነሱብናል። በተለይም በአሁኑ ወቅት የኢትዮጵያ ብርሃን ምንጭ የሆነው የህዳሴ ግድብ እንዳይሳካ አንዴን በብሔር አንዴ በእምነት ሊለያዩን የሚፈልጉ እኩያንን እኛ ኢትዮጵያውያን ሀቀኛ ወንድማማች ህዝቦች መሆናችንን በማሳየት ተጋግዘን ተረዳድተን ልናሳፍራቸው ይገባል። የተጀመረውን ፕሮጀክታችንን በስኬት ልናጠናቀቅ ይገባል። በቅርቡ ሁለተኛውን ዙር የውሃ መብራት ፕሮግራም በጋራ ስናሳካ አፍረታቸውን ይከናነባሉ። በዛሬው የአፍጥር ፕሮግራም የተገኛቸው ወገኖች በሙሉ የማስተላልፈው መልእክት ሃይማኖታዊ ስርዓቶቻችን የሁላችንም ሀብቶች ናቸው። አንዱ ለአንዱ የሚከባበሩባቸው፣ ልንይዛቸው፣ ልናለማቸው፣ ልንንከባከባቸው ይገባል። የሁላችን ሀብቶች በመሆናቸው ጠብቀን አክብረናቸው፣ ተንከባክበናቸው ለዓለም ምሳሌነታችንን እንድናሳይ የተለመደ ሃይማኖታዊ ስርዓታችንን በበጎ መግባባቶችና ምግባራችን እንድናከናውን አደራ ላለሁ። በመጨረሻም ሁሌም የእምነት ተከታይ ኢትዮጵያውያን፣ ሁሉም የእምነቱ ተከታይ ኢትዮጵያውያን፣ የመላው ዓለም የእስልምና እምነት ተከታዮች እንኳን ለ1442ኛው ለኢድ አልፈጥር ዋዜማ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር፣ የወንድማማችነት፣ የአብሮነት እንዲሆን እየተመኘው ኢትዮጵያ ሀገራችንንና ከተማችን አዲስ አበባን ፈጣሪ አብዝቶ ይባርክ። ኢድ ሙባረክ። አመሰግናለሁ። ኢትዮጵያ
አቶ ጃንጥራር ክቡር አቶ ጃንጥራርን በክብር ሸኙልኝ። እጅግ አድርገን